አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ከሰሞኑ እንግዲህ በጣም ጠፋ ብለናል ማለት ነው። አሚሮም ሙአሚርም ካሊድም ሁላችንም ጠፍተናል። ቤተሰቡ በሙሉ ጠፋችሁ እያላችሁ እየደወላችሁ በዋትስአፕም በቴሌግራም መታችሁ ለጠየቃችሁን በጣም እናመሰግናለን። ውድ የቻናላችን ቤተሰቦች ያው የጠፋ ነው በከፋ ነገር አይደለም። ረመዳንም ኢድም ነበረ። እንዲሁም ደግሞ ልጄ ካሊድ ሚስቱ ወልዳ ስለነበረ አራስ ላይ ስለነበር ነው የጠፋ ነው። እንግዲህ ከሰሞኑ በአዳዲስ ቪዲዮ ምን መጣ ነው የሚሆነው። ዛሬም ደግሞ ለየት ባለ ቪዲዮ መተናል። እሱንም እንግዲህ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉ። ይሄንን ዕቃ እንግዲህ ወዴት እንደሚሄድ የማንም እንደሚሆን የምነግራችሁ ሆኖ ላይክ እና ሼር እንዳይረሳ አብራችሁ ሆኑ ማለት ነው። እሺ እንግዲህ ውድ የቻናላችን ቤተሰቦች እንደምትመለከቱት አልጋ ከነ ኮመዲ ነው ከነ ኮስሞ ቁምሳጥን ይዘን መተናል። እንግዲህ ወደ ውቢቷ ደሴ የሚሄድ እቃ ነው ማለት ነው። ይሄም እቃ እንደምትመለከቱት ይሄ አልጋ ሜትር 50 አልጋ ባለ ቦክስ አልጋ የሚባለው ነው። ቦክስ አለው ጋር ይዘራለው ሜትር 50 ከነ ፍራሹ ነው። እንግዲህ ፍራሹ ስንት ነው ካላችሁ 14 ሺህ ብር ነው ፍራሹ። ኤክስትራ ቦንድ የሚባለው ምርጥ የሆነ ፍራሽ ነው። ያለ ፍራሽም ማዘዝ ይቻላል። ፍራሽም ለምትሉ ከነ ፍራሹ ማለት ነው። ቦክስ አልጋ ኮመዲኖ አለው በጎን። እዚህ ጋር ደግሞ እንደምትመለከቱት አጠር መጠን ያለች ኮስሞ ናት። ኮስሞ ኮመዲኖ አልጋ ጎን የምትቀመጠው እንደ ኮስሞ እንደ ኮመዲኖ ታገለግላለች። እዚህ ጋር እንደዚህ ተፈታች አላት። እዚህ ጋር ሽቶ ምናምን ይደረድራል። ይሄ ገና መስታወት ይገጠማል። ያው አሁን ላይ እያሳየኋችሁ ያለሁት እኛ ቤት ተደርድሮ ነው። ተጭኖ ደግሞ ነገ ወደ ደሴ ሄዶ ቤታቸው ውስጥ ደግሞ ቪዲዮ የሚሰራበት ነው የሚሆነው። እንደምትመለከቱት ይሄንን አልጋ እንግዲህ በጣም ይሄን ያዘዘች አንድ አልጋ ከነቁም ሳጥኑ ለጓደኛው፣ አንድ አልጋ ከነቁም ሳጥኑ ለራሷ ነው። አልጋው ዋጋው ካላችሁ የሷ እንግዲህ የተሰራው 30 ሺህ ብር ነው። ትንሽ ቆየት ብሏል። አመት ምናምን ሆኖታል። 30 ሺህ ብር ነው። ይሄኛው ደግሞ እንደዚሁ አንድ አይነት ነው። አልጋው ነው ኮመዲኖ ሁሉም አንድ አይነት ነው። ይሄኛው ደግሞ እሷ በመለጠፍ ተራ ክሬም ከራሱ ተቀብቷል። ከነ ፍራሹ ስንት ነው ካላችሁ የነሱ የተሰራላቸው የተገዛላቸው 30 ሺህ ብር አልጋ 14 ሺህ ብር ፍራሽ ሲሆን 44 ሺህ ብር ከነ ፍራሹ አልጋው ከነ ፍራሹ ከነ ኮመዲኖ 44 ሺህ ብር ነው ማለት ነው። አሁን ላይ ለምትፈልጉት ደግሞ ወቅታዊ ዋጋውን በውስጥ መስመር እንነግራችሁ ነው። እንደ ሰዓቱ እንደ ወቅቱ ነው። እቃ ሲጨምር ይጨምራል፣ ሲቀንስም ይቀንሳል ማለት ነው። እዚህ እንደምትመለከቱት ባለ 5 ተደራራቢ ነው። ይሄ ቁምሳጥን ባለ 5 ተደራራቢ ቁምሳጥን እዚህ ጋር መደርደር ያለው ከላይ የካምፎርት የአልጋ ልብስ የብርድ ልብስ ማስቀመጫ አለው። ባለ 5 ተከፋች ተደራራቢ የሚባለው ነው። እዚህ ጋር መስታወት የመጥ ይገጠማል። እዚህ ጋር የልብስ መስቀያ እናደርግበታለን። ያው ለሲሊዶ ቤታቸውት አመጥ ደግሞ እየገጠም የምናሳያችሁ ነው። ይሄ እንግዲህ እንደምታዩት በጣም ሰፊ ነው። እዚህ ውስጥ ይሄ ጠባብ አይደለም። ስንሰራኛ የምንሰራው ሰፋ አድርገን ነው። በሁለት በኩል ልብስ መደርደር በሚችል መልኩ ባለ 5 ተከፋች ቁም ሳጥን 33 ሺህ ብር ነው የተሰራላቸው። 33 ሺህ ብር ነው። ወቅታዊ ዋጋውን ደግሞ እንደነገርኳችሁ ይሄንንም መሰል ነገሮችን ለምትፈልጉ ውስጥ መስመር አለ። ይሄ ደግሞ ለቡኒው አልጋ ለቡኒው አልጋ የተሰራ ነው። አንድ አይነት ነው ብያችኋለሁ። ሁሉም ነገር መስቀያና መስታወት እና እዛ ሲሄድ ይገጠምበታል። እንደምትመለከቱት ራሳቸው በመረጡት ከለር ነው የተሰራው። ስለቃው በጠየቃችሁን ውብ በሆነ አንደኛ ፖንድ የሚደርስ ነው ያመረትነው። በራሳችን ካመጣ ዋስትና የራሳችን ነው ማለት ነው። እንኳን ቢኖረው አንድ የተበላሸ ነገር ቢኖር ጠያቂ ነው ማለት ነው። እንደምትመለከቱት እንግዲህ አልጋ ከነፍራሹ ከነኮመዲኖ ከነኮስሞ አጠር ያለ ኮስሞ ነው። ጠበብ ላለ መኝታ ቤት ሌላ ኮስሞቲክስ ለብቻ ተሰርቶ ቤት ከሚያጣ በቃ እንደዚህ ወጣን ያለች ኮስሞ ናት። እዚህ ጋር መስታወት ይገጠምባታል። መዋቢያ እዚህ ጋር የምትፈልጉት አይነት ስትሆነ ብኩል ይደረደራል። አጠር መጠን ያለች ኮስሞ ያለው ነው ማለት ነው። እንግዲህ እህት አሚና ደግሞ መጅሊስ አላት 20 ቲክነስ መጅሊስ አላት ስካሬ። እሱንም ማሳያችሁ ነው የሚሆነው። ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻ ተከታተሉ። የቻናላችን ቤተሰቦች እንደምትመለከቱት እንግዲህ እዚህ ጋር ኮንቲነር አለ። ይሄን ኮንቲነር ትዕዛዝ ነው የእህታችን አሚና ነው። ኮንቲነር አዛል አሰርተንላታል። ያው ገና እንግዲህ ቤቷ ሄዶ ሲቆም ነው የሚታየው። ተሰርቷል። ኮንቲነር የውጭ በር የውስጥ በር ማንኛውንም ነገር ማዘዝ ለምትፈልጉ እንግዲህ ስክሪናችን ላይ ስልክ እናስቀምጣላችኋለን። ማዘዝ ትችላላችሁ ማለት ነው።
ይሄ ኮንቲነር ደግሞ ቁሞ ሲገጠም እናሳያችሁና